ሰላም ቤተሰብ እንዴት ናችሁ? ዛሬ በኦሪጂ ኪቦርድ ላይ ባጭሩ ኪቦርዱን ስኪን ማለት ነው እንዴት እንደምንቀይር ያሳያችኋለሁ። ለምሳሌ አሁን ጥቁር በነጭ ነው ያለ። ያው ሪል ኪቦርድ እንደዛ ነው፣ በጥቁር በነጭ ነው የሚሰራው። ሰው አንዳንድ ኦሪጂ 25 አፕሊኬሽኖችን ስንከፍት ጥቁር በጥቁር ምናምን ሆናል። ያው ለመለየት ትንሽ ያስቸግራል። እሱን ለመቀየር እንታደርጋላችሁ መሰለኝ ሜኑ አያችሁ፣ ሜኑ አለ። ከዛ ስኪን እንመርጣለን፣ እናካለን። እሺ፣ ከዛ እሱን ስትነኩ እንደዚህ ያመጣላችኋል። ኪቦርድ አለ፣ ዲፊውዝ ስኪን የሚላል። ከዛ ኪቦርድ እንደምን ተናካላችሁ። ከዛ እዚህ በጣም ብዙ የከለር አማራጮች አሉ። እዚህ ጋር ለምሳሌ ብላክ አለ፣ ብላክ በዋይት ስኪን አለ፣ ብሉ አለ፣ ጎልድ አለ፣ ግሪን፣ ፒንክ፣ ሬድ፣ ሲልቨር ምናምን። እነዚህ ሁሉ የከለር አማራጮች ናቸው። እነዚህ እናንተ የፈለጋችሁትን መጠቀም ትችላላችሁ። ግን ሞር የሚፈልገው በጥቁር በነጭ ነው ማለት ነው። ዋይት በስኪን ሪል ኪቦርድ ላይ ያለውን ከለር ፈልጋለሁ። እሱን ለማውጣት እነሱ እናካለን። ሬድ ያደረኩት ቀይ ነው። አሪፍ እንትን ነው። አያችሁታ። እናንተ እንደፈለጋችሁ ኤዲት ማድረግ ትችላላችሁ፣ ማለት ከለሩን መቀየር ትችላላችሁ። ግን ሰው መሆኑ ፈልገው በእንትኑ ነው፣ በጥቁር በነጩ ነው ማለት ነው። ዋይት ብላክ ዋይት ስኪን እንደዚህ። እንደዚህ አይነት አጫጭር ቪዲዮዎች እንዲደርሳችሁ ከፈለጋችሁ ይህን ዩቲዩብ ቻናል ሰብስክራይብ አድርጉ፣ ላይክ አድርጉ። እንደዚህ ስልክ ላይ መጫወት ስለምፈልጉ ጓደኞቻችሁ ሼር አድርጉ። ታንኪዩ፣ አመሰግናለሁ።